ሰላም ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ክፍሌ አለሙ ነኝ። ሀገራዊ ምክክሩ የሐሳብ ልዩነቶችን በማቀራረብ ለጋራ እድገትና ሰላም ዋስትና ይሰጣል ሲሉ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል እየተካሄደ ባለው ሁለተኛው ምዕራፍ የአጀንዳ ማሰባሰብ መርሃ ግብር እየተሳተፉ የሚገኙ የህብረተሰብ ተወካዮች ገለጹ። ምክክሩን ተከትሎ በቀጣዩ ሀገራዊ ምክክር ላይ እንዲሳተፉ ውክልና የተሰጣቸው ተወካዮች ኃላፊነታቸውን በአግባቡ እንዲወጡም ተጠይቋል። ባልደረባችን ብሩክታይት ብርሃኑ ከተለያዩ የህብረተሰብ ክፍሎች የተውጣጡ ተወያዮችን አናግራለች። ተከታትለን እንመለስ። አመሰግናለሁ። ስሜ ፍቅሩ ገረመው ይባላል። የመጣሁት ከቤንች ሸኮ ዞን ከሲዝ ከተማ አስተዳደር ነው። ራሳቸውን መግለጽ የሚችሉ መተዳደሪያ ያላቸው ወገኖችን ወክዬ ነው በዚህ መድረክ ለመሳተፍ የቻልኩኝ። እስከዛሬ ባለው ሁኔታ እጅግ በጣም የሚገርም እኩልነት የሰፈነበት፣ ፊታውነት የሰፈነበት እስከዛሬ እንደውም አይቼ ማላቆ መድረክ ነው የሆነብኝ። ምክንያቱም እንደዛ አይነት መድረክ እስከዛሬ የለምና ሀገራዊ ምክክሩ እጅግ በጣም አጥንቶ ጉዳዩን ዲቴይሊ አይቶ ያዘጋጀ መድረክ መሆኑን አይቼበታለሁና እኔ በበኩሌ በጣም ደስ ብሎኛል። ለሀገር ይጠቅማል፣ ለሀገር አስፈላጊ ነው የሚባለው ጉዳይ ያለምንም ተጽዕኖ የተነሳበት ሰው ትንሽም ትልቅም ሴትም ወንድም ሳይባል የልቡን ያወጣበትና ያወራበት ለሀገሬ ይጠቅማል ያለውንም እኛ ያስቀመጥንበት መድረክ ነበርና መድረኩ ፊታዊ ነው፣ እኩልነት የሰፈነበት ነውና እኔ በጣም ደስ ያለኝ መድረክ መሆኑን አይቼበት። የምርጫ ሂደት በሚገርም ሁኔታ ሰው በዛ ውይይት መካከል የልቡን ይናገራል እና በሚናገረው ንግግር ለሀገር ያለውን ፍቅርና ክብር የሚያሳይበት ሁኔታ ነበር እና አጋጣሚ ሆኖ ሁላችንም ያው ድንገት ከኛ መካከል ይመረጣሉ ብለን ለምናስባቸው ሰዎች ሐሳብ የመሸጥ ስራ ነበር ስንሰራ ነበር ነውና የመናገር ስራ ድንገት እኔ ሊመረጥ ይችላል ላልመረጥም ይችላል የሚመረጠው ሰው ሐሳቡ ማድረስ አለበት የምንለውን አጠቃላይ ሐሳብ ስናነሳ በዛ መሃል ሰው ለካ ለራሱ የሚጠቅመው ሰው የለየ ነበር ሲቀመጥ ነበርና ልክ ሐሳቡን ከጨረሰን በኋላ ምንድነው የተደረገው ላይክ እንደ ፖለቲካ ፓርቲ ነበር ምርጫውና ፖለቲካ ፓርቲ ላይ እንኳን እንደዛ አይነት ፊታዊ ይኖራል ብዬ አልገምትም እና ሰለክት ተደረገ። ያው አንድ ቲም ለ6 ነበር ይካፈ ሲከፈል የነበረውና ከ6ቱ ሁለቱ ሰለክት ተደረጉ። ልክ 12 ሆነን ከመጣን በኋላ ከ12ቶቹ 6ቱ ነበር መመረጥ የነበረበትና በዛ መድረክ ላይ አጋጣሚ ሆኖ እንደገና ራሱን ሰው የመግለጽ የማስተዋወቅ ሂደቱ ነበረ። በዛ ፊታዊ በሆነው ሰው ያለ ምንም ተጽዕኖ እከለም ምረጡ እኔን ምረጥ የሚባል ነገር በሌለበት ይወክለኛል እንዳፈ ይሆናል አገሪን መስሎ ይናገራል ያሉት በፊታው መንገድ ያው 2 ሴትና 4 ወንድ አስፈላጊ ከሆነ 3 ቢገኝ ምናምን 3 ሴትና 3 ወንድ በሆነው መልኩ ፊታው በሆነው መንገድ ነው ምርጫ ሲካሄድ የነበረውና እጅግ በጣም የሚገርም የምርጫ ስርዓት ነው የነበረው። እኔ በበኩሌ በጣም የገረመኝ ምርጫ ስርዓት ነበር። ደስ ብሎኛል። ክፍለ ታደሰ ከከፋ ዞን ግንቦ ወረዳ ተጽዕኖ ፈጣሪ ሂደቱን ያየሁት በጣም ከበፊቶቹ የተለያዩ ስብሰባዎችን እካፈላለሁ። ይሄ በጣም ዲሞክራት ነው። ሁለተኛ አሳታፊ ነው። እንዴት ነው አሳታፊ ያልኩት? ሁሉንም አንድ ላይ ቢያደርጉ አሳታፊነቱ ድምፁ ይቀንስ ነበር። ሁላችንም በየግሩፕ ተፈጥረው በየግሩፕ ያለንን አስተያየት እንድንሰጥ ነው የተደረገ። አስተያየት ስንሰጥ ምንም ገደብ አልተደረገም። ምንም የሚያሸማቅቅ ነገር የለም። ግልጽና ግልጽ ነው ስንናገር የነበረው። አንድም ነገር እኔ በህዝቡ ውስጥ የቀረ አይመስለኝም። ያን ሁሉ አስተያየት ተጠናክሮ ቀረበ። በዛ ላይ ተወያየን። በዛ ላይ ሁሉም ባለበት አጀንዳው ቀረበ። 6 ነበርኛ። በ6ቱ ላይ የተደረገው እንዳለ ነው የቀረበው። ያን አጀንዳ በደንብ በተቀናበረ መልኩ እንዲቀርብ ተደረገ። በዚህ መልኩ ነው። እሺ፣ አመሰግናለሁ። ይርጋለም ተባላለሁ። ከኮንታ ዞን የመጣሁት የመምህራንን አደረጃጀት ወክዬ ነው እዚህ የቀረብኩት። ያው ምክክር ስናደርግ እንደ ሀገር የመጀመሪያችን አይደለም። በተለያዩ ጊዜ በተለያዩ ኢሹዎች ላይ ምክክር እናደርጋለን። የምናደርጋቸው ምክክሮች ግን ከዚህ ቀደም የነበሩት አንድን ወገን ሳይድ ያደረጉ ለራስ ፍላጎትና ኢንትረስት ማሟያ የሚሆኑ ቡድኖችን ያቀፈ የምክክር ሂደቶች ነበር የነበሩት። አሁን ላይ ግን ያለውን ነገር ስናይ እጅግ ከጫፍጫፍ ያሉ ያንዳንዱን ማህበራዊ መሰረትን ያካተተ
ሁሉ አቀፍ የሆነ አካታች ምክክር እያደረግን ያለነው። ይሄ ምክክር በእያንዳንዱ ኮሪደር፣ በእያንዳንዱ ማህበረሰብ፣ በእያንዳንዱ የስራ ተቋማት ውስጥ ያሉ አስተሳሰቦችን ሰዎች በነጻነት የሚያወሩበት፣ ሰዎች በነጻነት ሀሳባቸውን የሚገልጹበት፣ የሚደመጡበት፣ በጣም መከባበር፣ መደማመጥ፣ መቻቻል፣ አንዱ የአንዱን ህመም የኔ ህመም ነው ብሎ የመረዳት ሂደቶችን ያየውበት ስለሆነ ከዚህ ቀደም ከነበሩ የምክክር ሂደቶች የተሻለ ለአገራዊ ችግሮቻችን አገራዊ መፍትሄን ማግኘት የምንችልበት መድረክ ነው ብዬ ነው እየወሰድኩ ያለሁት በራሴ። የምርጫ ሂደቱን ስመለከት ያው ምርጫ በተለያዩ ጊዜያት አገራዊ ምርጫዎችንም አይተናል። በየአካባቢው የህዝብ ተወካዮች በሚወከሉበት ሂደቶችም ላይ ምርጫ ሁኔታዎችን አይተናል። የምርጫ ሂደቱ ከዚህ ቀደም የነበረው ምርጫ ሂደትና አሁን ያለውን የምርጫ ሂደት ስናይ አሁን ያለው ምርጫ ሂደት ሰዎች በነጻነት ለፈለጉት ሰዎች ድምጽ የሚሰጡበት፣ የሚወከሉ ሰዎችም ለመጡበት ማህበረሰብ ለመጡበት ተወካይ ትክክለኛ የሆነ የወከሏቸው ማህበረሰቦችን ህመምና ስሜትን በትክክለኛ መንፈስ ማስረዳት የሚችሉ ከራሳቸውም አልፎ ሀገራዊ ስሜትንም ማስተናገድ የሚችል አስተሳሰብ ያላቸው የተሻሉ ሰዎችን ለመሰየም የተሞከረበት፣ ሲቀጥል ደግሞ የተሰየሙ ሰዎች ምን አይነት አስተዋጽኦ ሊያበረክቱ እንደሚችሉ ከዚህ ቀደም ያላቸው አስተዋጽኦ ምን እንደሆነ በትክክል ዘርዝሮ ራሳቸውን ከገለጹ በኋላ በጣም ነፃ በሆነ በጣም ዲሞክራሲያዊ በሆነ ራሳችን ድምጽ ሰጥተን ራሳችን ድምጹን ቆጥረን ራሳችን ውጤት አይተን ተገቢና ትክክለኛ ሰዎችን ቀጥሎ በሚኖረው አገራዊ ምክክር መድረክ ላይ ቢሳተፉ አገራዊ ችግሮችን ሊያወጡ ሊያስረዱ ሊመካከሩ ይችላሉ ብለን የምናስባቸው ሰዎችን የሰየምንበት ሂደት እንደሆነ ነው ምርጫ ሂደትን ያየሁት። ስለዚህ የምርጫ ሂደት አገራዊ ምርጫዎችም ሌሎች የምርጫ ሂደቶችም ሲከናወኑ በዚህ ትረንድ መሄድ ብንችል አንድ የምርጫ ስርዓቱን ዲሞክራሲያዊነትን እጅግ የሚያጸና ይሆናል የሚል እምነት ነው ያለኝ። በቦንጋ ከተማ አስተዳደር የመሃል ከተማ ሁለተኛ ደረጃ ትምህርት ቤት በ2017 የትምህርት ዘመን በአገር አቀፍ ፈተና ተማሪዎች የተሻለ ውጤት እንዲያመጡ ትኩረት ሰጥቶ እየሰራ መሆኑን አስታወቀም። በዚህ ረገድ ወላጆችም የበኩላቸውን ኃላፊነት መወጣት እንዳለባቸው ተነግሯል። ናስር ተማም ነው ያዘጋጀው። ምህረት ማሞ ይህንን አስመልክተው ያነጋገርናቸው የትምህርት ቤት ተማሪዎች በሰጡት አስተያየት ለዩኒቨርሲቲ የሚያበቃቸውን ውጤት በማምጣታቸው መደሰታቸውን ገልጸው ለተጨማሪ ውጤትም ሰፊ ዝግጅት እያደረጉ እንደሆነ ገልጸዋል። በጣም ደስ ብሎኛል። የኔም የትምህርት ቤቱም አልፎም ደግሞ የወላጅ ደስታ ስለሆነ የኔም ደስታ ነው። በጣም ደስ ብሎኛል። በመቀጠል ደግሞ ካሁኑ እየተዘጋጀው ነው ለመሄድ፣ እስኪ ጠሩን እየጠበቅን ነው። ከዛ በተጨማሪ ደግሞ የተለያዩ ፒዲኤፎች ምናምን ያው ለወደፊት የምፈልገውን ለመሆን ካሁንም እየተዘጋጀሁ ነው። ውጤት በተለቀቀ ጊዜ የለፋንበትን ያገኘ ነው። እግዚአብሔር ይመስገን። ውጤቱ ያን ያህል አስደሳች ባይሆንም እና ያው በጣም ደስ ብሎኛል። ቤተሰብም በዙሪያ ያሉ ሰዎችም በጣም ደስተኛ ነበሩ እና አሁን ቀጣይ ዩኒቨርሲቲ ገብተን አሪፍ ውጤት ለማምጣት ነው ማቅደው። ያው የተቻለኝን አደርጋለሁ። የተለያዩ አይነት ተጽዕኖዎች ሊኖሩ ይችላሉ። ያንን ተቋቁመን እንግዲህ ደህና ውጤት ለማምጣት አቅጃለሁ። ተማሪዎቹ አክሎም ለውጤታማነታቸው የባለድርሻዎች እገዛ ከፍተኛ መሆኑን አስረድተዋል። እውነት ለመናገር በጣም ድጋፍ ይደረግልናል። እንደ ትምህርት ቤት የተለያዩ መምህራንን ከኮሌጅ አልፎም ከዩኒቨርሲቲ ሌላ ትምህርት ቤትም ሄደን እስከ መማር ደረጃ እሁድ ቀን ሁሉ ሳይቀር ስንማር ነበር። የተለያዩ ጥያቄዎች ምናምን እየሰጡ እያስተማሩን እያገዙን ነበር። ከዛ በተጨማሪ ደግሞ አሳይመንት ምናምን ፈተና ራሱ ሞዴል ከ3 ዙር ምናምን አካባቢ ነው የተፈተን ነው። በመጻፍ መዋስ እና በተለያዩ ነገሮች ሲረዱን ነበር። ከወላጅም እንዲሁ አልፎም ደግሞ በጓደኞች አንድ ላይ ሆነ ምናምን እናጠናለን። እንደ ትምህርት ቤት በጣም ብዙ ድጋፎች ሲደረጉልን ነበረ። የተለያዩ አይነት ወርክሺቶችን ያለፉ አመታት ቡክሌቶች ምናምን ሲሰሩልን ነበሩ። እንደ ወላጅ ደግሞ ወላጅ እናትና አባቶቼ በጣም ያግዙኝ ነበረ። የተማረ ቤተሰብ ሆኖ አይደለም ግን በቻሉት አቅም ይረዱኝ ነበር። የተለያዩ አይነት መጻሕፍትን በማቅረብ እና ደግሞ ጊዜ በመስጠት ምናምን ያግዙኝ ነበረ። ትምህርት ቤት ደግሞ በጣም ሰፊ ድጋፍ ሲደረግልን ነበረ ከርዕሰ መምህሩ ጀምሮ። አሪፍ ውጤት ማለት ያን ያህል ደህና ውጤት ነው ባይባልም ይሄ ውጤት እንዲመጣ ካደረጉልኝ ሰዎች ውስጥ
አንዱ ይሄ የትምህርት ቤት ማህበረሰብ እንደገና ደግሞ በዙሪያ ያሉ ጓደኞቼ መጽሐፍትን በመስጠት የሚያግዙኝ ልጆች ነበሩ። እነዛ ልጆች አግዘውኛል። በዚህም ዙሪያ ያነጋገርናቸው የተማሪ ወላጆች በበኩላቸው የሚከተለውን አንስተዋል። አንድ ወላጅ ለልጁ ለሚያስተምረው ልጁ ያለው ሚና በመጀመሪያ መከታተል አለበት። ተማሪው ደብተርና ዩኒፎርሙን ይዞ ወደ ትምህርት ቤት ከመምጣት ባሻገር በትክክል የተማሪውን ትምህርት አቴንድ አድርጎ እየሄደ ነው ወይ፣ ክላስ ውስጥ በትክክል የሚሰጠውን የትምህርት ይዘት እየተከታተለ ነው የሚለውን ነገር መከታተል አለበት። በተጨማሪ ደግሞ በተመቸው ሰዓት ባለው ሰዓት ያለውን ጊዜ አጣቦ በየትምህርት ቤቱ እየተገኘ የልጁን ውሎ እየገመገመ ልጄ ከባህሪም አንጻር ምን አይነት ተማሪ ነው፣ እንዴት ነው ትምህርት ላይ ያለው እንቅስቃሴ የሚለውን ነገር ከመምህራኑ ጋር በቅርብ ርቀት እየተከታተለ አብሮ ከመምህር ጀርባ ሆኖ ተማሪውን መከታተል ያለበት ይመስለኛል። የትምህርት ቤቱ ርዕሰ መምህር የሺጥላ በየነ በሰጡት አስተያየት ለተማሪዎች ውጤታማነት ሲያደርጉት የቆዩትን ሰፊ ርብርብ አስረድተዋል። እንደ መሀል ከተማ ሁለተኛ ደረጃ ትምህርት ቤት ያው ከዚህ ቀድሞ የተወሰዱትን የአገር አቀፍ ፈተናዎች ለተከታታይ ለ2 ዓመት ያክል ያው ተማሪዎች በመደበኛ ወይም ከ50 በላይ ውጤት አመጡ የመግባት እድል አላገኙም ነበር። ነገር ግን የነበረው ነገር ያው በተከታታይ ወደ ውድቀት የገባንበትን ሁኔታ እንደ ትምህርት ቤት ቁጭ ብለን በጋራ ከሚመለከታቸው አካላት ጋር ማለት ነው ከመምህራን ጋር፣ ከተማሪ ጋር፣ ከወላጅ ጋር ውይይቶችን በማድረግ በዚህ ውይይቶች ላይ ወላጅ ምንድነው ድርሻ መውሰድ መቻል ያለበት የሚለው ነገር እንደ ወላጅና ወላጅ ያው ተማሪው እምብዛም ሰዓቱን ትምህርት ቤት ለ4 ሰዓት ነው የሚውለው። እምብዛም ከ20 ሰዓት በላይ በቤት ነው ተማሪው የሚያሳልፈው። ስለዚህ ይሄን 20 ሰዓት ተማሪው በቤት ውስጥ ወላጁ ክትትል እና ድጋፍ እንዲያደርግለት ያለበትን ደረጃ እያየ እየገመገመ ከኛ ጋር የሚገናኝበትን ስርዓት ነው የፈጠርነው። በተጨማሪም እዛ ላይ ወላጅ እንደ ትምህርት ቤት ሊደግፉ የሚገባቸው ማለት ነው በማቴሪያል፣ በገንዘብ፣ በቁሳቁስ ሊደግፉ ነው ያደረግነው። ያው በኋላ እመጣበታለሁ። ድጋፍ ተደርጎልናል። ያም ድጋፍ ምንድነው የ12ኛ ክፍል ተማሪዎችን እንዴት አድርገን ወደ ተሻለ ደረጃ ለማድረስ መቻል አለብን የሚለውን ነገር ከወላጁ ጋር ባደረግንበት ያው ፈተናዎችን ሞዴል ፈተናዎችን በተከታታይ ለመስጠት ማለት ነው። አምና እና አቻምና አልነበረም ውድቀት ላይ ያለን። በዛ አመት ላይ በ2015 2014 ላይ ያልተደረገ ነገር ማለት ነው 2016 ላይ ያደረግነው ነገር ምንድነው ተማሪዎች ሞዴል ኤግዛምን በተከታታይ እንዲወስዱ ማለት ከ3 ያላነሱ ሞዴል ኤግዛሞችን በፕሮግራም ተማሪዎች የሚወስዱበት ሁኔታ የፈጠርንበት፣ እንደዚህም ደግሞ ጠቃሚ የሆኑ ወርክሺቶችን ማለት ነው ስታንዳርዱን የጠበቁ ጥያቄዎችን እንዲዘጋጅ ማለት ነው እንዲዘጋጅ ማድረግ ለዚህ ግብአት ወላጆች ናቸው። በገንዘብም ሆነ በቁሳቁስ ድጋፍ ያደረጉልን ሁኔታ ነው ያለው። ርዕሰ መምህሩ አክለው የተገኘውን ውጤት አጠናክሮ ለማስቀጠል ቀጣይ የተያዘውን አቅጣጫዎችን አብራርተዋል። 2017 ላይ 2016 ላይ የተጀመረውን የተማሪ ውጤት በተሻለ ሁኔታ ለማድረስ ያው የነበረን ክፍተት አምና ላይ የነበረን ክፍተት ዘንድሮ በመድፈን ማለት ነው አምና የነበሩ ክፍተቶች አሉ። እነዛ ክፍተቶችን በጋራ ከመምህራኖች ጋር በጋራ ቁጭ ብለን የገመገምንበት ስርዓት ነው አሁን እየፈጠርን ያለ ነው። የ12ኛ ክፍል ተማሪዎች መምህራኖችም ማለት ነው መምህራኖች ጋር አሁንም ዘንድሮ ላይ በተከታታይ የሆነ ከነሱ ጋር ውይይቶችን ማድረግ ካሉ ተጨባጭ ሁኔታ ላይ መምህራኖች በተለያዩ ኢንሴንቲቭ ድጋፍ ከወላጅም ሆነ ከተለያዩ መንግስታዊ አካላት ያልሆኑ ድርጅቶች ጋር በመነጋገር ቢያንስ ትምህርት ደርሰው የሚመለሱበትን የትራንስፖርት ክፍያዎችን በማመቻቸት የድጋፉን ትምህርት ማለት ነው የድጋፉን ትምህርት የምናስቀጥልበት ሁኔታ አሁን የተጀመረበት ሁኔታ ነው ያለው። በአሁኑ ወቅት እያጋጠመ ያለውን የኑሮ ውድነት ፈተና በማህበር በመደራጀትና በመደጋገፍ መሻገር እንደሚያስፈልግ ተጠየቀ። የከፋ ዞን የመንግስት ሰራተኞች ሁለገብ የህብረት ስራ ማህበርን በአዲስ መልክ ለማደራጀት የጋራ ውይይትና ምክክር በቦንጋ ከተማ ተካሂዷል። መረጃው የከፋ ዞን የመንግስት ኮሚኒኬሽን ጉዳዮች ነው። ቤተልሔም መምሩ ታቀርበዋለች። የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ጋዋባ መጫ ሰራተኞቹን ባወያዩበት ወቅት የመንግስት ሰራተኞችን እያጋጠሙ ያሉትን የኑሮ ውድነት ፈተናዎችን ለማለፍ በማህበር መደራጀትና መደጋገፍ ይገባቸዋል ብለዋል። ለጋራ ችግሮች በህብረት በመደራጀት የጋራ መፍትሄ ማበጀት አስፈላጊ በመሆኑ ለዚህም ተደራጅቶ አቅም በመፍጠርና አሳታፊ ገደንብ በማውጣት የመፍትሄ እርምጃዎች መውሰድ አለብንም ብለዋል።
በጉባኤው የተመረጡ የማህበሩ አመራሮች የመንግስት ሰራተኞችና የማህበሩን አባላት ተጠቃሚነት ማረጋገጥ በሚያስችል ሁኔታ ላይ ትኩረት ሰጥተው እንዲሰሩም አባላቱ በሰጡት አስተያየት አሳስበዋል። በአሁኑ ወቅት ፈተና እየሆነ ያለውን የኑሮ ውድነት ለመሻገር ሰራተኛው ተደራጅቶ ጠንካራ አቅም ፈጥሮ መተጋገዝ እንደሚያስፈልጋቸው አስተያየት ሰጪዎች ተናግረዋል። አምራች አርሶ አደሩና ሸማቹን የሚያገናኝ ከህገ ወጥ የንግድ ስርዓት የጸዳና ጠንካራ የገበያ ትስስር የሚፈጥር የተደራጀ ማህበር እንደሚያስፈልግ በመድረኩ ተመላክቷል። የተደራጀ ማህበር በቀጣይ ጠንካራ አቋም ይዞ የሸማቾች ህብረት ስራ ማህበራትን ህገ ደንብ መሰረት አድርጎ የሰራተኞችን ፍላጎትና የፍጆታ አቅርቦት በማጣጣም የአባላቱን የጋራ ተጠቃሚነት ለማረጋገጥ የሚያስችል ጉዳዮች ላይ ሊያተኩር ይገባልም ተብሏል። በመጨረሻም ከአደራጅ መስሪያ ቤት 4 አባላት እንደዚሁም ከከፋ ዞን ከተለያዩ የመንግስት ተቋማት 5 አባላት በአጠቃላይ 9 የኮሚቴ አባላትን በመምረጥ በእነሱ በኩል በሚወጡ ህጎችና ደንቦች ዙሪያ አባላት ቀጣይ ተወያይቶ የጋራ ውሳኔ ለመስጠት የሚያስችል ስምምነት ላይ በመድረስና ቃለ መሐላ በመፈጸም ውይይቱ ተጠናቋል። የጊምቦ ወረዳ ምክር ቤት በአንደኛው ሩብ ዓመት በየሴክተሩ የተከናወኑ ተግባራቶችን ለመገምገም የሚያስችለውን ቅድመ ዝግጅት እያደረገ መሆኑን አስታወቀም። ውይይቱ የተከናወኑ ስራዎችን በመገምገም ቀጣይ ስራዎች ላይ የሚያተኩር እንደሆነም ተነግሯል። ማርሸ ሰይፉ ተጨማሪ አለው። በውይይቱ የወረዳው ዋና አፈ ጉባኤ አቶ እንዳለ ወልደ ጊዮርጊስ በግብርና ዘርፍ፣ በጤና፣ በትምህርት፣ በካፒታል ፕሮጀክት፣ በመልካም አስተዳደርና በአገልግሎት አሰጣጥ ዙሪያ መክረው በየሴክተር መስሪያ ቤቶችና በቀበሌዎች ምልከታ በማካሄድ ቀደም ሲል የነበረውን ተግባር በመገምገም በቀጣይ ውጤት ለማስመዝገብ በትኩረት ሊሰራ ይገባል ብለዋል። በወረዳው የተለያዩ የካፒታል ፕሮጀክቶችን በሚፈለገው ልክ እንዳይጠናቀቅ የሚታዩ ክፍተቶች ላይ አጽንኦት ሊሰጥ እንደሚገባ የወረዳው ምክር ቤት ኢኮኖሚ ዘርፍ ቋሚ ኮሚቴ ሰብሳቢ አቶ ገበየው ገብረስላሴ አሳስበዋል። ቋሚ ኮሚቴው በቀበሌ ደረጃ የሚገኘውን የማህበረሰብ ፍላጎት ለማሟላት የተሰሩ የመንገድ መሰረተ ልማት በአሁኑ ሰዓት በትምህርት ዘርፍ ተማሪዎች በአግባቡ እውቀት እንዲገበዩ በየትምህርት ቤቶች እንቅስቃሴ ያለበት ደረጃም የግምገማው አንድ አካል እንደሆነም ተገልጿል። በማህበረሰብ ላይ ከፍተኛ ጉዳት እያስከተለ ያለው የወባ በሽታና ሌሎች ወረርሽኞችን ለመከላከል የአካባቢ ንጽህና ከመጠበቅ በተጨማሪም በሁሉ አቀፍ የጤና ተግባራት ላይ ማተኮር እንደሚያስፈልግም ተጠቁሟል። ከየቀበሌው ለሚነሱ የመልካም አስተዳደርና በአገልግሎት አሰጣጥ ዙሪያ ለሚታዩ ችግሮች ባለቤት በመስጠት በወቅቱና በአግባቡ ለመፍታት መሰራት አለበት ሲሉ አቶ እንዳለ ወልደ ጊዮርጊስ ተናግሯል። ቋሚ ኮሚቴው በተመደበው ዘርፍ የመንግስት መስሪያ ቤቶችና በየቀበሌው ያሉ ተግባራቶችን በቦታው በመውረድ በባለቤትነትና በተጠያቂነት በመስራት የህዝብ ጥያቄን በአግባቡ መመለስ እንደሚያስፈልግም ገልጿል። በቢጣ ገነት ጤና ጣቢያ ለ3 ቀናት የሚቆይ ነፃ የሕክምና አገልግሎት መስጠት ተጀመረ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ሰንራይዝ ኢትዮጵያ ዴቨሎፕመንት ከተሰኘ ድርጅትና ከጅማ ዩኒቨርሲቲ እንዲሁም ከክርስቲያን ምሩቃን ህብረት ጋር በመተባበር ነው ሕክምናውን እየሰጠ ያለው። ከወረዳው የመንግስት ኮሚኒኬሽን የተገኘውን ዜና አንተነህ ፍቃዱ ያቀርበዋል። የህክምና ቡድን አስተባባሪ የሆኑት ዶክተር ሙሊሳ በቀለ ህክምናውን አስመልክቶ በሰጡት ማብራሪያ የህክምና አገልግሎቱ የአይን ህመም፣ የጥርስ ህመም፣ የወንድ ዘር ፍሬ ውሃ መቋጠር እንዲሁም የቆዳ ችግሮችን የሚያካትት መሆኑን ገልጸዋል። የህክምና ቡድኑ ከጅማ ዩኒቨርሲቲ፣ ከቦንጋ ዩኒቨርሲቲ እና ከሚዛን ቴፒ ዩኒቨርሲቲ ባለሙያዎች መሳተፋቸውን ጠቁሟል። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ተክላ አባየለ እንደገለጹት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ሳንራይዝ ኢትዮጵያን ዴቨሎፕመንት ከተሰኘ ድርጅት እና ጅማ ዩኒቨርሲቲ ክርስቲያን ምሩቃን ህብረት ጋር በመተባበር ለ3 ተከታታይ ቀናት በቢጣ ገነት ጤና ጣቢያ የነጻ ህክምና አገልግሎት እንደሚሰጥ ገልጸዋል። ይህ የነጻ ህክምና አገልግሎት እንዲሰጥ የወረዳው ባለሀብት የሆኑት አቶ አስማማ ወልደ ማርያም የመድኃኒት ግዢ ከመፈጸም ጀምሮ የጤና ባለሙያዎችን በማስተባበርና የማረፊያ ቦታ በማዘጋጀት ያበረከቱት አስተዋጽኦ ከፍተኛ መሆኑን የተናገሩት ኃላፊው ህብረተሰቡ ተጠቃሚ እንዲሆን መረጃውን በማድረስ ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። የወረዳው ዋና አስተዳዳሪ አቶ ታምሩ እምሩ እንደተናገሩት የክልሉ ጤና ቢሮ ከሳንራይዝ ኢትዮጵያን ዴቨሎፕመንት ከተሰኘ ድርጅት እና ጅማ ዩኒቨርሲቲ ክርስቲያን ምሩቃን ህብረት ጋር በመተባበር በቢጣ ገነት ጤና ጣቢያ የሚሰጠው የነጻ ህክምና አገልግሎት በርካታ የማህበረሰብ ክፍሎችን ተጠቃሚ ከማድረጉም በላይ ሩቅ ተጉዘው መታከም ለማይችሉ የህብረተሰብ ክፍሎች ጥቅሙ የላቀ ነው ብለዋል። በወረዳው በርካታ ጉዳዮች ላይ በመሳተፍ ከፍተኛ አስተዋጽኦ በማበርከት ላይ የሚገኙት ባለሀብት አቶ አስማማ ወልደ ማርያም በጤናውም ዘርፍ አቅመ ደካሞች ነጻ ህክምና እንዲያገኙ በማለምና ከፍተኛ ወጪ በማውጣት እያከናወኑ ያሉት ተግባር በእጅጉ የሚመሰገን ነው ብለዋል። ዋና አስተዳዳሪ አክለው የወረዳው መንግስት የህክምናው አገልግሎት አሰጣጥ ሂደት የተሳካ እንዲሆን የበኩሉን ድርሻ የሚወጣ መሆኑን አመላክተዋል። በእለቱም የወረዳው ዋና አስተዳዳሪ አቶ ታምሩ እምሩ፣ የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋይ አደሎን ጨምሮ የወረዳ አመራሮች እና ባለድርሻ አካላት ተገኝተዋል።
ሶስት ልዩ አዳሪ ትምህርት ቤቶችን ለመገንባት የሚያስችል የመግባቢያ ስምምነት ሰነድ ተፈረመ። ስምምነቱ የተፈረመው በትምህርት ሚኒስቴርና ሰዎች ለሰዎች ፋውንዴሽን ጋር ነው። ዜናው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ጽዮን ታደለ የስምምነት ሰነዱን የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋና የሰዎች ለሰዎች ፋውንዴሽን ቦርድ ሰብሳቢ ዶክተር ሴባስቲያን ብራንዲስት ተፈራርመዋል። በመግባቢያ ስምምነቱም ሰዎች ለሰዎች ፋውንዴሽን ሚኒስቴር መስሪያ ቤቱ ለመገንባት ካቀዳቸው 13 ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች መካከል ሶስቱን የሚገነባ መሆኑ ተጠቅሷል። የልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ግንባታው የሚካሄደው በሀገር አቀፍ ደረጃ በተዘጋጀው አዲስ የኢትዮጵያ ትምህርት ቤቶች ግንባታ ዲዛይን መሰረት ነው። ፋውንዴሽኑ ሙሉ የግንባታ ወጪውን በመሸፈን ለመማር ማስተማር ስራው የሚያስፈልጉ ግብዓቶችን አሟልቶ የሚያስረክብ መሆኑም ተገልጿል። እነዚህ ትምህርት ቤቶች በአፋር፣ ሶማሌና ደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚገነቡ ሲሆን ግንባታቸውም እንደ ኢትዮጵያን አቆጣጠር በ2025 እስከ 2029 የሚጠናቀቅ መሆኑም ተመላክቷል። የሰዎች ለሰዎች ድርጅት ከዚህ ቀደም በርካታ ትምህርት ቤቶችን በተለያዩ የሀገራችን ክፍሎች በመገንባት ለመማር ማስተማር ስራው ከፍተኛ አስተዋጽኦ ማበርከቱ በስምምነት ስነ ስርዓቱ መገለጹን የትምህርት ሚኒስቴር መረጃ ያመላክታል። ትምህርት ሚኒስቴር በትምህርታቸው የላቀ ውጤት ያመጡና ልዩ ተሰጥኦ ያላቸው ተማሪዎች ተመርጠው የሚገቡባቸው ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶችን በተለያዩ የሀገራችን አካባቢዎች ለመገንባት አቅዶ የተለያዩ ስራዎችን እየሰራ መሆኑም ይታወቃል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ክፍሌ ዓለሙ ዜናዎችን እየመራው አብሬያችሁ ቆየው። ስፖርትና ሌሎች መሰናዶች ይቀጥላሉ። በእኔ በኩል ሰላም።